ሰው ይጨነቃል። በቃ ፈተና አልፍ ይሆን ጭንቀት፣ የታመመው ሰው እድን ይሆን ጭንቀት፣ ብር የሌለው ሰው አገኘ ይሆን ጭንቀት፣ ያልወለደችው ወልድ ይሆን ጭንቀት። ይጨነቃል ሰው ዝም ብሎ። አንድ ስንዝር በቁመቱ ሰው መጨመር አይችልም። ያ ጥበበኛ ከእግዚአብሔር ምን ልስጥ ሲለው እግዚአብሔር ጥበብን ስጠኝ ብሎ ጥበብ የሰጠው ጠቢቡ ሰለሞን ከምድር አበቦች እንደ አንዷ ሳያምርበት የሞተው አይገርም? በመጨነቅ ምንም ነገር መጨመር አይቻልም ምድር ላይ። ምንድነው የሚቻለው ታዲያ? አንድ ነገር አለ። እሱ ምንድነው? እግዚአብሔር ላንቺ ትልቅ ዓላማ እንዳለው ማመን። የሚታመን አምላክ ነው። ገብቶሻል? በቲቪ ስክሪን አያሳይሽም እግዚአብሔር ነገ የምታገቢውን ባል፣ የምትወልጂውን ልጅ፣ የምትከፍቺውን ፋብሪካ፣ የምትፈጥሪውን ተጽዕኖ፣ የምታድኛቸውን ሰዎች፣ የምትረጃቸውን ድሆች በቲቪ ስክሪን ሊያሳይሽ አይችልም። አንቺ ካንቺ የሚጠበቀው እኔን የፈጠርከኝ በአምሳልና በአርአያህ ነው፣ ለትልቅ ዓላማ እንደፈጠርከኝ አውቃለሁ፣ አምናለሁ። ማመን። ካመንሽ ለምን ትጨነቂያለሽ? እንደሚያልፍ ታውቂያለሽ። ትልቁ ዓላማ ገና እንዳልተጀመረ ይገባሻል። ሰዎች አትችይም ቢሉ የእግዚአብሔር ቃል አይደለም። እኛ ብዙ ጊዜ የምንጨነቀው ለሚታየው ዓለም ነው። በሚታየው ዓለም አታምሪም ይሉናል። በማይታየው ዓለም ምንድነኝ ነው ሊያስጨንቀን የሚገባው። ለምሳሌ አሁን ዓለም ላይ በጣም ብዙዎቻችን የምንቀናበት ነገር ምንድነው? እስቲ የሚያስቀናችሁ ነገር ንገሩ። ሶሻል ሚዲያ ላይ ስታዩት ሁና የሚያስቀና የሚያጓጓ እኔ በኖረኝ የምንለው ነገር አለ። ቆንጆ ፋሽን የሆነው ልብስ፣ አሪፉ ሜካፕ እኔ በኖረኝ እንላለን አይደል? አብዛኛው የሚገርማችሁ ኃጢአት ነው። ግን አይመስልም ሲታይ ቲክቶክ ላይ ሲደንሷት ምናምን ትሬንዲንግ ምናምን ተብሎ ኃጢአት እኮ ያስቀናል። ያንን በቻልኩት ዳንሱን ትላለህ። አጭር ቀሚስ ቆንጅዬ የሆነች ልጅ ለብሳ ምናምን ስታይ ፋሽን በተገዛልኝ ትያለሽ። ልብስ እንደዚህ መልበስ ኃጢአት እኮ። ሲያግበሰብስ ሲበላ የሆነ ሰው ያይተን በበላው እንላለን። ማለት መብላት ጽድቅ አይደለም አይደል? ይኸውላሽ ድሮ አባቶቻችን በጽድቅ ነበር የሚቀኑት። ለምሳሌ ሐዋርያቱ የኢየሱስ ክርስቶስን ስም መስክረው ሲሰዉ ረጅም ሰዓት እና አቡነ ገብረ መንፈስ ቅዱስ አባቶቻችን እና አቡነ ተክለ ሃይማኖት ረጅም ዓመት ቆመው ጸልየው እግራቸው ሲቆረጥ ክንፍ ሲሰጣቸው ባህር ውስጥ ቆመው ሲጸልዩ በነ ቅድስት አርሴማ በነ አቡነ ገብረ መንፈስ ቅዱስ ነበር የሚቀናው ድሮ። አሁን የሚቀናው በነ ኪም ካርዳሺያን እንትኗን ሰርጀሪ የተሰራች ሴትዮ ማለት ነው። በነ ጄኒፈር ሎፔዝ ምኗ ነው አሁን የሚያስቀናው? እስቲ ቢዮንሴ ግን በትውልድ ግን በጣም ይቀናል እሷን ለመሆን አይደል? እሷን ለመሆን እንጓጓለን አይደል? ቢዮንሴ ብንሆን በጣም ብዙዎቻችን ደስ ይለናል። የቢዮንሴ ህይወት ካንቺ ህይወት አይበልጥም። አይገርም? አንቺ ነሽ እግዚአብሔርን የምታውቂው። አንቺ ነሽ ስትመገቢ የምታማትቢው። አንቺ ነሽ የምትጾሚው። አንቺ ነሽ በእግዚአብሔር ፊት ተንበርክከሽ ስሙን የምትጠሪው። አንቺ ነሽ በሚያልፈው ዓለም የማያልፈውን ዓለም ለማግኘት ነፍስሽና ስጋሽን አዋደሽ እየኖርሽ ያለሽው። መቀናት ካለበት ባንቺ እኮ ነው። ሰው ከእግዚአብሔር በተለየ ሰው ከእግዚአብሔር በሚለይ ቁስ እንዴት ይቀናል? ግን አብዛኛው ጭንቀት ውስጥ የሚከተል እሱ ነው። የኔ ጸጉር አያምርም፣ የኔ አፍንጫ አያምርም፣ የኔ ሞባይል አያምርም፣ ፎቶ ፖስቼ ላይክ አልተደረገልኝም፣ እናት ያልወደደችኝ አትውደድሻ እንኳን አንቺ